ገውዝ ነፋስ ኮከቡ በሰኔ በሰሜን 8 ቀን ይወጣል። እድሜው 88 ዓመት ነው። 3 ያገባል። በአራተኛይቱ ይኖራል። የጨረቃ ዓመታት ያስፈራዋል። ሐሰተኛ ሸንጋይ ነው። ግራ ዓይኑን ይታመማል። በራሱ በወገቡ ምልክት አለበት። ጋኔን ይጻረረዋል። በጥቁር በግብራና አስማተ ሰሎሞን ያጽፍ። ጠንበለል፣ አጋም፣ ግመሮ፣ አርገፍጋፎ፣ እንኮይ አውጥ ዘፍዝፎ ይታጠብ። ወይን ከርቤ ይጨምርበት። ሲታመም ዋግምት ይታገም። በ12 ዓመቱ ያስፈራዋል። በ24 ዓመቱ ወይም በ42 ዓመቱ በንዳድ ተመስሎ ያስፈራዋል። ያን ያለፈ እንደሆነም 87 ዓመት ይኖራል። ቸር ነው። ነገረ ጠንካራ ነው። በልቡ እግዚአብሔርን ይፈራል። በየጊዜው ይነሳል ማለት ንስሐ ይገባል። ልጆቹ ሚስቱ ይሞቱበታል። በራሱ በወገቡ በራሱ ሕማም ያድርበታል። ከበጋ ክረምት ይሻለዋል። ሥራ ያደርጉበታል። በ12 ዓመቱ በታኅሳስ ወይም በግንቦት ሞት ያስፈራዋል። ዓይኑ ደም ይመስላል። የአባቱን ቤት ይወርሳል። ከቤቱ ከልጅ ይጣላል። ዘመዱ በቅናት ያጠፋዋል። የሰው ዓይን ይወጋዋል። ጀርባ ውጋት ያድርበታል። ነጭ በግ አርዶ በደሙ በፈርሱ ይታጠብ። ነጭ ዶሮ አርዶ ቁርበቱን ገፎ ጥፍሩን፣ ራሱን፣ ጠጉሩን፣ ጀርባውን አሳርሮ ሰሊጥ ጨምሮ በቅቤ ለውሶ ሰውነቱን ይቀባ ይቅመስለት። እርሻ ንግድ ክፍሉ ነው። መኳንንት ያፈቅረዋል። ያለውን ያደርግበታል። ገንዘቡን ከሰው ገንዘብ ደብልቆ የነገደ እንደሆነ ትርፍ ያገኛል። ክፉ ነው። ሰው ቢነኩት አይወድም። ሴት ጋኔን አለችበት። ጠብ ሲነሳ ለመገላገል አይግባ። በዘመነ ሉቃስ ሰኞ፣ አርብ፣ ቅዳሜ፣ በጥቅምት በሰኔ አንባጓሮ፣ አውሬ፣ ውሃ ጥም፣ ሐሩር ሕማም ያስፈራዋል። ከልጅነቱ ጀምሮ እስከ ዕድሜው ጋኔን ይጻረረዋል። በወገብ ሕማም እየተመሰለ ነው። ቀይ ዶሮ በጥቅምት በሰኔ በዓመት ደም ያፍስ። የመኳንንት ቤት ይወዳል። ደዌ ያገኘዋል። ቶሎ ይተዋል። ግራግሩ ብረት ይቆስላል። ራስ ሕማም አለበት። መድኃኒቱም የዓመት ቅቤ፣ ዘይት፣ ቅባ ቅዱስ፣ ተልባ፣ ጤና አዳም፣ ስንዴ። ይህንን በላይ በዕጣን ውሃ በአፍንጫው ይስደድ። ሰውነቱን ይቀባ። ጊዜዋ ግመሮ ይታጠን። ሚካኤል